ልጅ ይዞ በህዝብ መጸዳጃ ቤት ውስጥ ማደር ወደ ህልማችን የሚወስድ የመጀመሪያ እርምጃ ቢሆንስ? ይህ በእውነተኛ ታሪክ ላይ ተመስርቶ በክሪስ ጋርነር ህይወት ላይ የተሰራ ፊልም ነው። አብዛኞቻችሁ የምታውቁት ይመስለኛል። The Pursuit of Happiness። እኔ ሚስ ሜርሲ እባላለሁ። በዚህ ቪዲዮ አብረን የተለያዩ vocabulary, slangs, expressions, phrases in your daily life የምትጠቀሙትን አብረን ፕራክቲስ እናደርጋለን ማለት ነው። ወደ ቪዲዮ። የሚኖርበት ቤት የለውም፣ ገንዘብ የለውም፣ ምንም ሳይኖረው አንድ ልጁን ይዞ ለብቻው ይኖራል። ነገር ግን ተስፋ አልቆረጠም። ትንሽ ልጁን እያሳደገ በመጠለያዎች ይኖር ነበረ። አንዳንድ ጊዜም በህዝብ መጸዳጃ ቤት ውስጥ ይተኛል። በተመሳሳይ ጊዜ ደሞዝ በማይከፈልበት የስቶክ ብሮከር ስልጠና ውስጥ ተሳትፎ በትጋት ይሰራ ነበረ። ህይወት በጣም ከባድ ቢሆንም ምንም ተስፋ አልቆረጠም። በመጨረሻም ስራውን አገኘ፣ ስኬታማ ሆነ። ይህ ፊልም ችግር ምንም ያህል ቢበዛ በትጋትና በጽናት ህልምን ማሳካት እንደምንችል የሚያስተምረን ፊልም ነው። እዚህ ጋር ክሪስ እና ሚስቱ እየተጣሉ ነው። ሚስቱ ጥላው መሄድ እንደምትፈልግ ትነግረዋለች። ምን ትለዋለች? I want to leave ትለዋለች። Yes, I want to leave. So leave የምትለዋ ቃል እችኛዋ leave L-I-V-E ሳይሆን ይሄ መኖር የሚለው ሳይሆን እችኛዋ L-E-A-V-E የምንለው leave መተው ማለት ነው። ወይም ከአንድ ቦታ ተነስተን ስንሄድ ወተን ስንሄድ ሊቭ እንላለን ማለት ነው። ለምሳሌ ልጠይቃችሁ፣ እናንተ ከቤቴ 7 ሰዓት ላይ ወጣው ስትሉ እንዴት ነው የምትሉት? I go out። ብዙ አይነት there are like different ways to say something in English። ግን እቺኛዋ ሊቭ ተጠቅመን 7 ሰዓት ላይ ከቤቴ እወጣለሁ ስትሉ እንዴት ነው የምትሉት? I leave home at 7። very good። so እዚህ ጋር ሚስቱ ደግሞ ምንድነው የምትለው? ተጠያቂ እያደረገችው ነው። you're the one that dragged us down ትለዋለች። ምን ማለት ነው? ጎትተህ እዚህ ውስጥ ያስገባህን አንተ ነህ እያለችው ነው። so You're the one that dragged us down. Did you hear me? dragged ማለት ምን ማለት ነው? it's the past verb dragged፣ መጎተት ማለት ነው። ከዛ እዚህ ጋር ደግሞ ክሪስ ፖሊስ ጣቢያ ሆኖ ፖሊሱ ክሪስ ሁሉንም የፓርኪንግ ቅጣቶች መክፈል እንዳለበት ሲነግረው you gotta pay each parking ticket ይለዋል። otherwise you're staying ይለዋል። ምንድነው? እያንዳንዱን የፓርኪንግ ቅጣት መክፈል አለብህ፣ አለበለዚያ እዚህ ትቆያለህ። ክሪስ ደግሞ ነገ ኢንተርቪው አለበት፣ እዛ መሄድ አለበት። አሁን ደግሞ እዚሁ ፖሊስ ጣቢያ ማደር አለብህ እየተባለ ነው። እዚህ ጋር ፖሊሱ ምንድን ያለው? you gotta አይደለም got to በንግግር ፈጥነን ስንናገር ጋራ ይሆናል ማለት ነው። ምን ማለት ነው? የሆነ ነገር ማድረግ አለብኝ ብለን ስንል ነው የምንጠቀመው got to። ለምሳሌ መሄድ አለብኝ ስትሉ እንዴት ነው የምትሉት? I gotta go። very good። I got to go የሚለው I gotta go ይሆናል ማለት ነው። በንግግር ፈጥነን connected speech የምንላት informal English I gotta go። very good። መሄድ አለብኝ ስትሉ እንዴት ትላላችሁ? I gotta leave። very good job። ክሪስ ያለው ገንዘብ ይሄ እንደሆነ ለፖሊሱ እያሳየው ምን ይለዋል? this is all I got ይለዋል። this is all I got ምን ማለት ነው? ያለኝ ይሄ ብቻ ነው። this is all I got። very good። this is all I got። ክሪስ እንደዚህ ለምን ለብሶ እንደመጣ ሲያስረዳቸው፣ ምክንያቱም ክሪስ እዚህ ጋር እንዳልተዘጋጀ ያስታውቃል ለኢንተርቪው ማለት ነው። ለምን? አለባበሱ ያስታውቃል። ከፖሊስ ጣቢያ ነው እየሮጠ እንዳያመልጠው እየሮጠ ሄዶ እዛ ይገባው ማለት ነው። እዚህ ጋር ምን ብሎ ያስረዳቸዋል? I've been sitting out there for the last half hour trying to come up with a story that would explain my being here dressed like this. Okay, so I've been sitting out there for the last half hour trying to come up with a story ይላል ማለት ነው። ምንድነው ያለው እዚህ ጋር? እዚሁ ቁጭ ብዬ ምን ብዬ እንደምናግራችሁ ያሰብኩኝ ነው ስላለሁበት ሁኔታ። come up with የምትለዋን ፍሬዝ እንድናያት ስለፈለኩኝ ነው። so come up with ማለት የሆነ ሐሳብ ማመንጨት ወይም ሐሳብ ማምጣት ይባላል ማለት ነው። የሆነ ሐሳብ ማሰብ። እያሰበ ነበር ምንድነው የምላቸው ብሎ እያሰበ ነው። come up withን ተጠቅማችሁ እስቲ የሆነ ሐሳብ መጣልኝ እንዴት ነው የምትሉኝ? መጣልኝ ሲሆን already past ነው የሚሆነው። የሆነ ነገር ከሆነ in the past ለምን a minute ago ለምን ከሆነ ደቂቃ በፊት አይሆንም? finished action ከሆነ past መሆን አለበት። verb past መሆን አለበት። እዚህ ጋር come up with ከሚለው ውስጥ የትኛው ነው verb? come። very good። come past ምንድነው? came። ጎበዝ came። እንዴት ነው የምትሉት? አንድ ጥሩ ሐሳብ መጥቶልኛል እንዴት ነው የምትሉት? I came up with a good idea። very good።
ከዛ ኢንተርቪው ከሚያደርገው ሰው መካከል ክሪስ ብዙ ጊዜ እንዳገኘው ሲናገር ምን ይላል? I don't know one too many apparently ይለዋል ማለት ነው። How many times have you seen Chris? No, I don't know. One too many, apparently. So እዚህ ጋር ምንድን ነው ያለው? ከአንድም ብዙ ጊዜ አይቼዋለሁ ይመስለኛል እያለ ነው። So apparently የምትለው ቃል ምንድነው ትርጓሜዋ? like እንደሚመስለው እንደተነገረው እንደሚታወቀው የሚል ትርጉም አለው። ለምሳሌ ለእናንተ ልስጣችሁ። የሚዘንብ ይመስላል ብትሉ እንዴ ነው የምትሉኝ? ይመስላል። apparently it will rain. very good. ከዛ ክሪስ እዚህ ጋር ስለ ባህሪው የተናገረ ምን አላቸው? I'm a type of person, if you ask me a question and I don't know the answer, I'm going to tell you that I don't know. But I bet you what? I know how to find the answer. I'm the type of person, if you ask me a question and I don't know the answer, I'm going to tell you that I don't know. But I bet you what? I know how to find the answer, and I will find the answer. And I will find the answer ይላቸው። እዚህ ጋር ስለ ባህሪው ሲነግራቸው የሆነ ነገር ባላቅ እንኳን እንዴት አድርጌ ያንን ነገር እንደማገኝ አውቃለሁ፣ መልሱን አመጣለሁ፣ like ፈልጌ አመጣዋለሁ ብሎ ምንድነው እርግጠኛ ሆኖ ነው እየተናገረ ያለው ስለራሱ ሲናገር። so ምንድነው ያላቸው? I bet you what? I know how to find the answer. so እርግጠኛ ሆኜ የምነግራችሁ ነገር መልሱን ባላቀው እንኳን መልሱን እንዴት ፈልጌ እንደማመጣ አውቃለሁ ብሎ ስለራሱ አስረግጦ እየነገራቸው ነው። so I bet you what የምትለዋን ቃል የፈለግናት እዚህ ጋር I bet you what እርግጠኛ ሆናችሁ ነገር ስትናገሩ I bet you ትላላችሁ ማለት ነው። ለምሳሌ ትክክል ነኝ፣ እርግጠኛ ነኝ፣ በጣም ትክክል ነኝ ስትሉ ነው የምትሉት። I bet you I'm right ትላላችሁ ማለት ነው። ከዛ ደግሞ እዚህ ጋር ምንድነው ያላቸው? ይሄንን ሁሉ ካወራ በኋላ መልሱን እንደሚያገኝ ባያቅ እንኳን መልሱን ፈልጎ አምጥቶ እንዴት መልሱን ማግኘት እንደሚችል ስለራሱ እየተናገረ ካወራ በኋላ is that fair enough ይላቸዋል። is that fair enough? Is that fair enough? ምን ማለት ነው? ያወራሁት ነገር ምክንያታዊ ነው አይደለ? is that fair enough እያላቸው ነው። ያ ማለት is that clear enough እንደሚባለው ግልጽ ነው አይደል? እንደምትሉት ያወራሁት ነገር ሴንስ ይሰጣል አይደለ? is that fair enough? so this is all I got today. ፕራክቲስ እንዳደረጋችሁበትና ታሪኩንም እንደወደዳችሁ ተስፋ አደርጋለሁ። አሁን ደግሞ የጥያቄ ሰዓት ነው። ሊቭ የሚለው ቃል ምን ያሳያል? ኤ ከአንድ ሰው ወይም ቦታ መለየት፣ ቢ አዲስ ንብረት መግዛት፣ ሲ ወደ ስራ በሰዓቱ መድረስ። አንድ ሰው you're the one that dragged us down ሲል ምን ማለቱ ነው? ኤ ለሌሎች ሰዎች ስኬት ምክንያት መሆን፣ ቢ በሌሎች ላይ ችግር ወይም ውድቀት ማምጣት፣ ሲ ከባድ ዕቃዎችን ወደ ታች ማውረድ። You gotta be paying or staying here የሚለው ሐረግ ምን ያመለክታል? ኤ ካልከፈሉ ካሉበት ቦታ መውጣት እንደማይችሉ፣ ቢ በነፃ መኖር እንደሚቻል፣ ሲ ወደ ሌላ ቦታ በነፃ መጓዝን። አንድ ሰው this is all I got ሲል ምን ማለቱ ነው? ኤ ብዙ የተደበቀ ገንዘብ አለው፣ ቢ የመጨረሻ የቀረው ነገር ይሄ ብቻ ነው፣ ሲ ተጨማሪ ነገሮችን መግዛት ይፈልጋል። come up with የሚለው ሐረግ ትርጉሙ ምንድን ነው? ኤ አንድን ሐሳብ ማሰብ ወይም ማምጣት፣ ቢ ከነበረበት ቦታ ወደ ላይ መውጣት፣ ሲ ነገሮችን ሙሉ በሙሉ መርሳት። apparently የሚለው ቃል ምንን ለመግለጽ ያገለግላል? ኤ ሙሉ በሙሉ ሚስጥር የሆነን ነገር፣ ቢ ከሚታየው ሁኔታ በመነሳት እውነት ሊሆን የሚችልን ነገር፣ ሲ ወደፊት የሚከሰት ትንበያን። I bet you what የሚለው አገላለጽ በዚህ አውድ ውስጥ ምንን ያሳያል? ኤ የአንድን ነገር እርግጠኝነት በጽኑ መግለጽ፣ ቢ በገንዘብ ቁማር መጫወት፣ ሲ ስለ ጉዳዩ ምንም አለማወቅ። Is that fair enough የሚለው ጥያቄ መቼ ይጠየቃል? ኤ የቀረበው ሐሳብ ተስማሚና ትክክል መሆኑን ለማረጋገጥ፣ ቢ ሰዎችን ለመስደብና ለማጣጣል፣ ሲ ውሸት ለመናገር ሲፈለግ። ኦኬ ስንት እንዳገኛችሁ ኮሜንት ላይ አስቀምጡልኝ። እኛ ጋር ደግሞ መታችሁ መማር የምትፈልጉ ከሆነ ኮንፊደንሳችሁን ቢልድ ማድረግ የምትፈልጉ ፍሉዌንትሊ መናገር የምትፈልጉ ከሆነ በዚህ ስልክ ቁጥር ደውሉልን፣ እኛ እናስተምራችኋለን።
Master your English with Talkmaster.